እንዴት ደስ እንዳለኝ ብታይ። አዎ እኔ ግን ትንሽ እየፈራው ነው። ሀብታም ወለድ የሚባሉ በሽታዎች አሉ። ስኳር፣ ደም ግፊት፣ ደም ብዛት የሚባሉ በሽታዎች አሉ። ለነገሩ ቀላል ናቸው። ገንዘብ ስላለን እኛ በግላ ወገናችን ጠዋት ቁልፍ ከጠረጴዛ ላይ ነሳን ተረጋግጠን ሄደን እዛ ሩዋንዳ የሚባል ሀገር ደማችን አስቀይረን እንመጣለን። እሱኛ ነው የሚመለከተው። ማን ደሞ አንተ አርሰናል አንተ እንኳን አርሰናል ሰንከሌቶ መጀመሪያ ጠመንጃና ሽጉጥ መታጠቅ ለመድ አቅርቦት ሞታላል። ዝም ብሎ እንዲህ ባየር ላይ ሰው ይሞታል ብለህ ነው? እግዚአብሔር ካለም አይቀርልኝ ግን አንዳንተ ያለ ፈሳም ፈርተን እኛ ቤታችን አፈንድደን አንቀመጥ። አሁን ነው ይወጣል ምን ሄደ? ማን ነው ደሞ የምንፈራው? ማን ልንፈራኛ የበላይ ዘለቀ ልጅ Bruno, Luxo, Cunha, ተለቀምን ማይ ባህር ዳር ላይ ሆኖ ይታያል ተከዜ ተሸነፈው መጡ እነሳካ ይዜ እርመጣ መሰል ፍራ ይሄን ጊዜ በልልኝ አንኑ ይያላ ዋንጫ እንኳን ብናጣ ሁሌ በያመቱ ለሌላ እናሽቃብጥ ልክ እንደ ሻሺቱ ለቶፕ ፎር አትሆኝም አንቺ ክለብ ከንቱ የማንቼ ደጋፊ ብዙ አትንጫጫ ክለብ ካይደሎ የሁሉም መፈንጫ በይልኛል ባይስ አርሰናል ዋንጫ ይበላው መቼ ነው? ስሙን ሲቀይር ነው። እሑድ ከማንቸስተር ዩናይትድ ጋር የምናደርገው ጨዋታ ቀላል ጨዋታ መሆኑን ተከትሎ ለክለባችን ተጫዋቾች ትሬኒንግ እንዳይሰሩ ረፍት እንደተሰጣቸው የሚያሳዩ መረጃዎች እየወጡ ይገኛል። ሳይመን ኮሊንስ ይዞት በወጣው መረጃ መሰረት ከኢንተር ሚላኑ ጨዋታ በኋላ ለክለባችን ተጫዋቾች የሁለት ቀን ረፍት እንደተሰጣቸው የሚያሳይ መረጃን ይዞልን ወጥቷል። የእሑዱ ጨዋታ ቀላል ስለሆነ ሳይሆን ከሜዳችን ውጪ በጣም ብዙ ጨዋታዎችን ስላደረግን ለክለባችን ተጫዋቾች ረፍት ይገባቸዋል በሚል ሚኬል አርቴታ ረፍት እንደሰጣቸው የሚያሳዩ መረጃዎችን ነው ሳይመን ኮሊንስ ይዞልን የወጣው። የክለባችንም ተጫዋቾች ነገ ወደ ትሬኒንግ የሚመለሱ ይሆናል። በተጨማሪም በማንቸስተር ዩናይትድ በኩል ማቲያስ ዴሊክት እና ጆሹዋ ዘርክሲ የዛሬ ትሬኒንጋቸው ላይ እንዳልተሳተፉ የሚያሳዩ መረጃዎች እየወጡ ይገኛል። ይሁም ስካይ ስፖርት ይዞት በወጣው መረጃ መሰረት አያክሶች የክለባችንን ተጫዋች የክርስቲያን ኖርጋርድን ሁኔታ ቀረብ ብሎ እየተከታተሉ እንደሆነ የሚያሳይ መረጃን ይዞልን ወጥቷል። ምንም አይነት ጥያቄ አልቀረበም። ነገር ግን በክለባችን ውስጥ ደቂቃ እያገኘ ስላልሆነ ምናልባትም አያክሶች የናስፈርም ጥያቄ ሊያቀርቡ እንደሚችሉ የስካይ ስፖርት መረጃ ያሳያል። ይሁም ሚኬል አርቴታ የእሑዱን ጨዋታ በተመለከተ ነገ ጋዜጣዊ መግለጫውን የሚሰጥ ይሆናል። ስለ ካላፊዮሪ ጉዳት እንዲሁም ደግሞ ስለ ኢንካፒ ጉዳት አዲስ ነገር እንሰማለን ተብሎ ይጠበቃል። ክለባችንን በተመለከተ አዳዲስ የወጡት መረጃዎች እነዚህ ናቸው። ነገ ሰፋ ባሉ መረጃዎች እንገናኛለን። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ።
فليلة ዘንድሮ የምትበሉት ነገር የለም መብላት የሚፈልጋለ አረ የለም እርሶ ይብሉ እርቦታል አሰናላ አርሴን አበባ እህሉን እያለም በላ ወይ ገለባ Get back in the kitchen. ጓድ አቤት ተነስ ጠላት እየመጣ ነው ጠርነፍ እስቲ የመጣው ጠላት ምን አይነት ነው ደውልና አጣራ እሺ ቆይ ሚኒሻ ነው አይ ሚኒሻ ከሆነ ተወተኛ የካምዙ ዋጓን ስጣት ማን ባለ ጨለማውስ በትካዜ ስዋል የለፈውት ቤት ይፈርሱ በትካዜ ስናል ራሴን ዘነጋሁና ለሰው ደስታ ስሮት ሁሉንም ለመርሳት ሳታዳለውን ስመጥ በፍቅርሽ ተኩሽቶሽ አብረን ስኑር ያኔ አንቺን ደስ እንዲልሽ ነበር የምኖረው እኔ ህይወቴ ኮንሽ ለኔ አባ ወደ ነው የምትሄደው ናስቲ ወይ ብር የት ነው ምን ሆነ ነው የት ነው አዋሳ እኮ ነው ወይኔ ጅማ ብለውኝ እኮ ነው አርሰናልን ስንት አመት ደገፍ ጋሺ እኔ ጮጋራ በሽታ ይራሱ ይዞኛል የአርሰናል ደጋፊ ብትሆን አጋጣሚ መሆን አይቀርም ጨጓራ ታማሚ እግዚአብሔር ይስጥት ጋሼ ፎቃቃ ወያላ እንዳችላ በለ አታሊክ ልብደ ታንሱ እናቴ ተሙትሱ አባ ይወድቃል ባልኩበት ቦታ ሁሉ ፍራሽን እያዘጋጀሁ እንዲህ ይወድቃል ባልኩበት ፍራሽን እያዘጋጀሁ ስጠባበቅ ቤት በኩል መጣ ሳልለው በደረጃ ወርዶ ደህና ዋልክ ባሻ ይለኛል ለምን ያጓጓኛል ለምንድን ነው የሚያጓጓኝ ፕሪሚየር ሊግ የለም ካራቦ ካፕ የለም ኤፍኤ ካፕ የለም ሻምፒዮንስ ሊግ የለም ምንም ሳይኖር በባዶ ማዋችን ወዶ ምንም ሳይኖር በባዶ በቃ የዋንጫውን አንድ ጆሮ ይዘናል ለምንድን ነው ዋንጫውን አምጥተው የማይሰጡን ተወኝ በእናትህ ጊዜያዊ ነው ቢያንስ ዋንጫውን ባንበላ ራሱ እኔ ባላንዱርን መብላት አለብኝ ስለዚህ ከዚህ በኋላ ጠንክሬ መስራት አለብኝ ኧረ ተው ባላንዱሩንማ ብሩኖን የሚበላው በፍጹም አይሆንም ባላንዱሩንማ እኔ ነኝ የምበላው እያልኳችሁ ነው ባላንዱሩን ለእኔ መስጠት አለባችሁ አሁኑኑ አንተ ያምካል እንደ ቀጣይ ከአርሰናል ጋር እኮ ነው የምትጫወተው አንተ በቃ ዝም ብላ ትለፍለፍ እስኪ በደስታዬ ቀን ልደሰትበት ማንቸስተር ስናይ ምናችን ይቃጠላል አንድ ላይ ተጓራው ጊዜውም ይሮጣል 14 አመቱ አርሰናል ነበረ ለማንቸስተር ሚስቱ 8 ሲሰጠው አመለጠው ሽንቱ በልልኝ ፎቃቃ ወያላ እሺ ሰላም እንዴት ነህ ሚሪንዳ ነው እንዴ ያስከው አዎ ሚሪንዳ እንትን ትንሽ ቤት ቁጭ ብዬ ስለምወደው እሺ ግን እቺ አንድ አይበቃንም ልጄም አለች አዎ እሷም ትወዳለች አዎ በጣም አዎ ምን ነው አይ እሺ አመሰግናለሁ እሺ እንዴ ልጁ ምን ሆኖ ነው አርሰናል ሞቶ እንቅልፉን ተኝቶ ማንቸስተርን ይበልጣል እናታጥም ዝርክርክ ደሞ አታፍሩም እንዴ ማንቸስተር ዩናይትድ መጣ ያገሳ አሁንም እሱ ነው የዓለም አንበሳ ከየት ነው የመጣው ከቤት ሰፈራችን ያው ያመጣው በሰፈራ አንተ በዝጋታ አጥፈ ድልድዩ አለ አይደል ከድልድዩ ቀጥሎ ደግሞ ወፍጮ ቤቱ አለ አይደል ካወቀ ደምና ትላለ ወደዚህ ውድድር እንዴት ገባ በበር ነው ገባኝ በበር እሺ ከዚህ ውድድር ምን ትጠብቃለህ ያው ታክሲ ነው የምጠብቀው ሰውጣ ታክሲ ጠብቄ ነው የሚሄደው ሰፈር ሩቅ ነው ወደፊት ምን መሆን ትፈልጋለህ ወደኋላ
ዩናይትድ በአርሰናል የሚሸነፍ ከሆነ እኔ ተከታታይ 5 ጨዋታ የአርሰናል ማሊያ ለብሼ የአርሰናል ደጋፊ ይሆናለሁ። ይሄ ቃሌ ነው። ቃል በምድር ቃል በሰማይ አደባባይ ላይ አርሰናል ይችላል ብዬ እሰራለሁ። 5 ጨዋታ የአርሰናል ደጋፊ ይሆናለሁ። ይሄን ያህል ነው በክለብ እምነት ያለኝ። ይሰጣል። አርሰናል አይሰማም። አርሰናል መስማት ካቆመ ቆየ። ታምጣ አንተ ዝም ብለህ አምጣ። አርሰናል እየገረፈ እንደዚህ አስወልቆ እየገረፈ ይልክላል። አንድ የቀረቻችሁ ኢንተር ነበረች። እኔ ደስ የሚል የአውሮፓ ላይ 3 ክለብ ፎክራችሁ ነበር። 3ቱንም ክለብ አፈር ከድሜ አብልተን ሸኘንላችሁ። መጀመሪያ አትሌቲኮ ማድሪድ ማለት ከባድ ነው ክፉ ነው ስትሉ 4-0 ጀለጥንላችሁ። ከዛ ደግሞ ጨዋችሁ አረ ከባየር ሙኒክ አታልፍም አርሰናል ተባለ። ባየር ሙኒክ እንደዛው 3-1 አንዱ የገባብን ጎል እዛ ነው ነገራችን። አሁን የቀራቸው ከዛ ምን ሆነ? አሁን ኢንተር ያገናኘን አላችሁ። ኢንተር አመጣ ማን አመጣ? አርሰናል አይሰማም። ድፍን ነው መሬ ክለቡ ነው። አሁን እኔ ደከመኝ። ለካ አንተ ያስጠላል። ይህ ምን አይነት አውሬ ክለብ ነው? ዓለም ላይ አንድ ክለብ አለ የሚያስፈራ ሁሉም ሲያየው ሽንት በሽንት የሚሆን ክለብ አርሰናል ሆኗል። አጨብጭብ ለአርሰናል። ሽንት በሽንት ነው የሚል በቃ ምንም ሀቅ ነው ማወራ። አምጣ የፈለግከውን ክለብ አምጣው። እንዲህ ጥፍሩን ነው የምንነቅለው። በነገራችን ላይ የፈለግከው የአርሰናል ደጋፊ አትኩራ። ባቻ የሚጨፍሩ ጓደኞች ይዘ አንተ ከላይ ሆነ ማንም አይደርስብህ። ግሬስ ያለው ክለብ እኮ ስለ አርሰናል በቃ እኮ የሆነ ፊልም መሰራት ሁሉ አለበት። አሁን ዋናው ነገር እሱ አይደለም። አሁን ይሄ የፊታችን እሁድ ያቺ ደክ የምትለዋ ክለብ የዩናይትድ ደጋፊ እሁድ እንገናኝ፣ እሁድ እናሳያችኋለን። ዘራ የት ነው የምንገናኘው? የት ነው የምንገናኘው? እሁድ እንገናኝ ስትሉ እኮ የሚመስለው ይሁን ለዋንጫ አሰፍስፎ የመጣ ክለብ አሁን አርሰናልን ቢያስጥል ዋንጫ ሊበላ አይመስልም። የ15 ነጥብ ልዩነት ኖሮ እሁድ እንገናኝ ስትል እኮ ይሁን ገዳሽ ክለብ ነው የሚመስለው። መሬ በቃ ክለብ ነው የሚመስለው። እሁድ ተገናኘ አልተገናኘ አንተ መጠፍጠፉን ለምደዋል። ሲጀመር ለእናንተኛ ቤስት አናሰልፍ። ለነገሩ የኛ ቤንች የኛ ቤንች ራሱ እኮ ዓለም ላይ አንድ ሌላ አውሬ ክለብ ነው። እኛ ቤንች የለንም። ቤንቹ ቤስቱ ነው፣ ሁለቱም ቤስት ነው። ግን አሁን እኛ ለዩናይትድ እውነት ተከላካይ ልንደረድር ነው እነሱ ይከታሉ ብለን አሁን ራያን አስገብተን ጠብቅ ልንለው ነው። ራያ ነው አስበዋል። ዩናይትድ ጠብቅ ጎል ሊከቱብህ ይችላል ስትለው። በነገራችን ላይ ለማንኛውም አርሰናል አቋም ወረደ ከተባለ 5-6 መግባት አለበት። አርሰናል ደጋፊ ዩናይትድን ከ5 በላይ ሆኑ በታች ሆነ ካሸነፍ እንዳታጨበጭ እንዳጨፍር። እንዴ አሁን ከአርሰናል ውጭ አስፈሪ ክለብ አለ? ማምጣልኝ የፈለግኩ እንዴ ባየር ሙኒክን ያዋረደ ክለብ አንተ፣ ቶተናምን እንደዚህ ያዋረደ ክለብ አራላን፣ አስቶን ቪላን ረግጠን አራላን ያዋረደ ትልልቅ የሚባል ክለብ አምጣልኝ። ኢንተርን ዛሬ እንደዚህ አራግፈን አትሌቲኮ ማድሪድ ማንን ነው አርሰናል የፈለግከውን አምጣለት ይሸለቅቃል ነው የምልህ። ዝም ብላ ጨብጨብ ዋንጫውን ስጥ አባቴ፣ ዝም ብላ ስጥ፣ ተገረም። እንዲህ እያየ ነው ምን አይነት አውሬ ክለብ ነው ብል በቃ አርሰናል መድፈኛዎቹ አጨብጨብ። ዩናይትድን ተዋት፣ እሷ መደበሪያ ናት። እናሟሙቅባታለን። ራያ አይገባ አይመስለኝም። አንተ ወዴት አባ ነው የምትገባ? ወዴት ነው የምትገባ? ወዴት ነው? ምንድን ነው የምትለው? አጠጋድራው እናት ቤት መሰለ። ወዴት ነው የምትገባ? እንዴ አማሃል እንዴ? ና ተመለስ እኮ ነው የምለው። አንተ ያራዳ ልጅ አይተሽዋል እዚህ ጋር ማን እንደሚል? ውይ የኔ አባት አንተ ነው እንዴ? ሂድ በቃ ችግር የለም። ታዲያ ዝም ብሎ መሳፈጥ ምናምን የለም እኛ ጋር። ኧረ ይለፍ። ምን ላምጣ? መኪና ላምጣ? ይለፍ። እኔ እነዛ ወልብዛ ቀጠቀጣቸው መስሎኝ እኮ ነው። ይለፍ። ቀረብ በል ጡንቻ በነበረው ሰዓት
ያደረገውን እንዳረሰ የበቀል ሰዓት አሁን ጡንቻው ያንተ ነው እንደምትችል አሳየው እድሜ ልኩን የዛተብህ በዚህ ውጤት ይህንን ውጤት ቀልብሰ ወይ የሱን ምትክ የሆነ በቀል አስተናግደህበት ዝም አስብለው ተራው ያንተ ነው ጡንቻው አሁን ያንተ ነው Chance here for Cunha! Matheus Cunha has fired home for Manchester United! And that is top draw from the Brazilian! An absolute worldie! ማንቸስተር ከዓመታት በኋላ ራሱ ታላቁ አሸናፊው ማንቸስተር መስሎ በውድ ልጁ ካሪክ ከባላንጣዎቹ ፊት በአንድ ሳምንት ልዩነት በኩራት ሲቃኝ ይህ የሊጉ አውራ አርሰናልን በቁሙ ያደነዘዘ የማይክል ካሪክ ታክቲካል ማስተርፒስ ነው። መምህሩና ደቀ መዝሙሩን በተከታታይ ያፍረከረከ አስደናቂውም ገድል ነው። ገናናው ዩናይትድ ታላቅነቱን በማያውቁ ከየትም እየመጡ ቀልደውበት በሚሊዮን ፓውንዶች ካሳ በሚባረሩ ዲስኩራሞ አጥባቂ ሸዋሸዋ የሰሩት አሰልጣኞች ስር እላፊ ሲባክን እንደከረመ ዳግም ለዓለም አረጋገጠ። የማይሸነፈው አርሰናል ከዩናይትድ ፊት መጫወት እስኪያቅተው ፈዘዘ። የማይሰበረው የመድፎ አጥርም ተሽኮረመመ። በአየር በመሬት የሚበራው መድፈኛ በገዛ ሜዳው እጅ ሰጠ። የማይሳሳተው መድፈኛም ተፍረከረከ። አርሰናል በወትሮ የሚታወቅበት ቀለሙ ለመታየት ሐሳብም ያጠረው እጅግር የሌለው ደካማ ሆኖ ታየ። ታላቁ ማንቸስተርም ከኤምሬትስ በከፍታ ቁመናው ልክ ምስጋና ለጊዜ ያለቃው ማይክል ካሪክ ይግባና ከተጠበቀው በላይ በላቀ የጨዋታ ዝግጁነት ደመቀ። ከማይክል ካሪክ ታክቲካል ማስተርፒስ እምቅ የስልጠና አቅም ጋር ዩናይትድ ዳግም በአንድ ሳምንት ልዩነት በማንቸስተር ቀለም በኩራት ከባላንጣዎቹ ፊት ዛሬም በብቃት መጫወት እንደሚችል ካሪክ እንደገና አረጋገጠ። የመድፎ የድል አርማዳ በኤምሬትስ በታሪካዊ ተቀናቃኙ ማንቸስተር ዩናይትድ እንዳይሆኑ ነው ፈራረሰ። የሊጉ አውራም በወሳኙ ጨዋታ በሜዳው አፈረ። ፎጣ ጥሎም በታሪካዊ ባላንጣው ተዘረረ። የካሪክ ዩናይትድም ከሰሜን ለንደን መድፉ መንደር አርሰናልን አፍስዞ አሳምኖ ተቆጣጥሮ በላቀ የጨዋታ ዕቅድ አንበረከከ። እንዴት ነገሩ ዓለምን ከተጠበቀው በላይ ያስገረመ። Patrick Dorgu pops up again, but that is of the highest quality from the Dane. Rattled home off the underside of the crossbar, as good as it gets from Patrick Dorgu. Arsenal 1, United 2, a screamer from Patrick Dorgu. ማንቸስተር ዩናይትድ ከማይክል ካሪክ ታላቅ እምቅ የስልጠና አቅም ጋር መድፈኛው ፊት በዓላማ የሚጫወት በእርጋታ የታጀበ የለበሰውን የታላቁን ክለብ ባጅ ጠንቅቆ የተረዳ በላቀ የጨዋታ ቁጥጥር የጎመራ አስደናቂውን ጌም ፕላን በብቃት ጸንቶ ተገበረ። የሊጉ መሪ አርሰናልንም ከተጠበቀው በላይ አፍዝዞ ድል ነሳ። በማንቹሪያን ደርቤ የታየው የማይክል ካሪክ ታክቲካል ማስተርፒስ ማጂክ መድፉ መንደርም ቀጠለ። መምህሩና ደቀ መዝሙሩም በተከታታይ ከኦልድ ትራፎርድ እስከ ኤምሬትስ ተንከራተቱ። ይህ ያሉ ሰው ሰር አሌክስ ፈርጉሰን አመለሸጋ ልጅ ለስልጠና ሕይወቱ ቀጣይ የስኬት ጉዞ ምርቃት ጸጋ በረከቱን እንደ አባት ከሚያያቸው ሰው የተቀበለ የሚመስለው ማይክል ካሪክ በአንድ ሳምንት ልዩነት ጋርዲዮላና አርቴታን አሳምኖ ዘረረ። የመድፎ የድል አርማዳ አስደናቂ ጉዞም ከሰሜን ለንደን የካሪክ ዩናይትድ ፊት እጅ ሰጥቶም ተማረከ። በክለባቸው የማያባራ የውጤት መንሸራተት ተሰብረው የከረሙ የዩናይትድ ወዳጆችም ከዓመታት በኋላ በታላቁ ማንቸስተር የታላቅነት ቀለም የሚጫወት ቡድን በጊዜ የክለቡ ሌጀንድ ማይክል ካሪክ ተመለከቱ። ሩበን አሞሪም ከተባለ የፖርቹጋል ሿሿ ስንብት ማግስት በማይሰራው የጨዋታ ሲስተም ተጠፍሮ የከረሙ የዩናይትድ ተጫዋቾችም በካሪክ ስር በነጻነት ፈሰሱ። ሲቲን ያንከራተተው የማይክል ካሪክ ታክቲካል ማጂክ አርቴታና ልጆቹን ከኖርዝ ለንደን ፎሬቨር ቀዝቃዛ አየር ጋር እንደ ሐውልት ገትሮ ማደነዘዘ። ይህ ዩናይትድ ምን ያህል ከየትም እየመጡ ከማይመጥኑት አሰልጣኞቹ ጋር ውጤታማ ስብስቡን ሲያባክን እንደከረመ ማሳያ የሆነው ሌላኛው አስደናቂ የማይክል ካሪክ ምሽት ነው። From chaos, Michael Carrick has brought clarity and immediate joy. How, amid the senior
figures of the club, they must relish this day. ይህ ወድቆም ከፊት ያለው ገናና የሚመጥነውም ገድል ነው። ይህ አሁንም ምንም በቀጣይ ቢፈጠር ለማይክል ካሪክ ቋሚ ኮንትራት ሊያሸልመው የሚገባው ታሪካዊም ገድል ነው። የነገው ጉዞ ውጤት ምንም ይሁን ምን ዩናይትድ ከየትም እየመጡ ከነጋዴ ባለቤቶቹ ብደት ጋር ክለቡን ጠንቅቀው ሳያውቁ በማንቸስተር የታሪክ ከፍታ ላይ አፊዘው ከሚባረሩ ዲስኩራም አሰልጣኞች ይልቅ ማንቸስተር በራሱ እንደ ካሪክ ባሉ ታላላቅ ስልጠናን ጠንቅቀው የተረዱ ቀልብ ያላቸው ሌጀንዶቹ መቀጠል እንዳለበት ማሳያው ነው። በማንቸስተር ታላቅነት በገናናው ባጅና ቁመና በቀያይ ሰይጣናቱ የድል አሸናፊነት ስነ ልቦና የተቃኘው ጅምር ተስፋም ነው። ዩናይትድ ለዳግም የንግስና መንበሩ ወደፊትም ሊቃኝበት የሚገባው የማይክል ካሪክ አይረሴው አሻራ ነው። ይህ ለማይክ አርቴታ አርሰናል 22 ዓመት ለተናፈቀው ዋንጫ ውጤታማ የውድድር ዓመቱ ጉዞ ከጫፍ መድረስ በቀጣይም ለመድፉ ትምህርት የሰጠው የማንቸስተር ዩናይትድ የስነ ልቦና ከፍታ የማይረሳውም ውጤት ነው። ዩናይትድ ወድቆም ከፊት ላለው ገናና ከአንድ ጨዋታ በላይም ትርጉም ያለው ታሪካዊ ድል ነው። የሲዝኑ ጠንካራው ክለብ አርሰናልን በቁሙ ያፈዘዘ ከመድፉ መንደር የወደቀ አስደንጋጩ መብረቅ ነው። ይህ ለአሰልጣኝ ማይክ አርቴታና ልጆቹ ቀጣይ የመሪነት ጉዞ የድል የራስ መተማመን ሜንታሊቲውን ጭምር የሚፈትነው መጥፎም ውጤት ነው። አርሰናል ለታላቅ የውጤት ዓላማው የነገ ጉዞ ሲል ፈጥኖ ሊረሳው የሚገባው በውድድር ዓመቱ እስካሁን ያልታየው መጥፎ ደካማ መልኩም ነው። የመድፎ ወዳጆችን እያቃዥ የሚያሳድረው ያልተጠበቀው የካሪክ ዩናይትድ ሌላኛው የአድናቆት ቃላቶች የሚያንሱት ታላቅ አጀማመር ነው። አርሰናል 2 ዩናይትድ 3 Chance here for Cunha! Matheus Cunha has fired home for Manchester United, and that is top draw from the Brazilian, an absolute worldie. አሞሪም የተባለ ፖርቹጋላዊ እብድ የተጫወተበትን ስብስብ በ10 ቀናቶች መልሶ ቅርጽ አስይዟል። ጋርዲዮላን ረቷል፣ አርቴታን ደግሞታል። ወደ ባክፎር ተመልሷል። ተጫዋቾቹን በትክክለኛው ተፈጥሯዊ ቦታቸው ማጫወትም ጀምሯል። የክለቡ የአካዳሚ ፍሬ ኮቢ ማይኖን ዋናው የቡድኑ የጸና መሰረት አድርጎታል። እንደ ማቲያስ ኩን አይነት ኮከቦች ከቤንች የሚነሱበት አስፈሪ ተጠባባቂንም በብርሃን ፍጥነት ፈጥሯል። በማንቸስተር ቀለም፣ በማንቸስተር ባህል፣ በማንቸስተር የድል አሸናፊነት ስነ ልቦና የሚጫወተው ዩናይትድንም መልሷል። የነገ መዳረሻው ከግሌዘሮች ብደት ጋር ምንም ይሁን ምን ሲቲና አርሰናልን በተከታታይ ገንድሶ ታሪክ ሰርቷል። ጆዜ ላይ ቆሞ የነበረው ከ8 ዓመታት በኋላ መድፈኛውን በኤምሬትስ አሸንፏል። رأسية من هاري ماغواير وصلت لمبومو بومو يلعب من هنا وانطلاقة من برونو ديالو برومو بومو ديالو برومو برونو بومو ديالو برونو بومو ديالو برومو ديالو بورو بابا بابا جول ተጫዋች ሳለም ነገሮችን በሜዳው በቀላሉ የሚተገብር ኮከብ ነበር። የፈርጉሰን ሁለተኛ ወርቃማ ቡድን የመሃል ሜዳው ሚዛን ጠባቂው ነው። በእርጋታው የሚታወቅ 2006 ላይ በ18 ሚሊዮን ፓውንድ ከቶተናም መጥቶ በማንቸስተር ሁሉን ነገር ያሸነፈ እንደ አባቱ ከሚያያቸው ሰር አሌክስ የድል አሸናፊነት ሜንታሊቲውን የወረሰ ኳስ ካቆመም በኋላ ከእርጋታው ጋር በፈታኙ የስልጠና ስራው ነገሮችን በቀላሉ ለመተግበር የሚሞክር ተስፈኛ ነው። ወደ ታላቅ አሰልጣኝነት ለመቀየር እድል ሲሰጠው በእርጋታ አቅሙን ለማሳየት የሚጥር ተጋጣሚዎቹን ጨዋታን የመረዳት ሂደቶችን የመቆጣጠር የላቀ ተስጦን ያዳበረ ማንቸስተርን የሚያውቅ በታላቁ ክለብ የዓመታት ዝቅታም የሚቆጭ ለክለቡ ባህል የድል አሸናፊነት ቀለም ጸንቶ የተገዛ መልሶ እድል ሲሰጠውም ማንቸስተር ዩናይትድን ከየትም እየመጡ ክለቡን ሳይረዱ መጫወቻ ባደረጉት አሰልጣኞች እንደ ልብ ሲቀለድበት እንደኖረ ያረጋገጠ ታላላቆቹ የሊጉ መሪ ክለቦችን ሲቲና አርሰናልን በማንቸስተር ቀለም በማንቸስተር የከፍታ ሚዛን ቅኝት በላቀ ጨዋታን የመቆጣጠር አቅም በትኖ የጣለ ኮከብ ነው። ዩናይትድ የቀጣይ ዘመን ውጤቱ ምንም ሆነ ምን እንደ ካሪክ ባሉ የክለብ ሌጀንዶቹ በራሱ ቀለም እብደቱን ትቶ መቀጠል እንዳለበት መልስ የሰጠ ተስፈኛው አሰልጣኝም ነው ማይክል ካሪክ። And what a start from Michael Carrick.
ዩናይትድ 3ቱን ታርጌት ሞክሮ 3ቱንም ጎል አደረገ። አርሰናል ከ2023 በኋላ ለመጀመሪያ ጊዜ ጠንካራው የመከላከል መስመሩ 3 ጎሎችን አስተናገደ። ይህም የመድፎ የማይሰበር አጥር ላይ ከ122 ጨዋታዎች በኋላ የተመዘገበ ሆነ። ማንቸስተር ዩናይትድም ከ8 ዓመታት በኋላ በኤምሬትስ አርሰናልን አሸነፈ። 208ኛው የሁለቱ ጎልደን ኦልዲስ ተጠባቂ ፍጥጫም መድፈኞቹ መቼም ቢሆን በማይረሱት ያልተጠበቀ ሽንፈት ተጠናቀቀ። በ5 ጎሎች ትሪለር የተጠናቀቀው ጨዋታ ከመድፎ አውድማ በብራዚላዊ ማቴያስ ኩና ድንቅ ጎል በዩናይትድ ጣፋጭ ድል ተፈጸመ። ያለ ወትሮው ከማይክል ካሪክ አስደናቂ ጨዋታን የመቆጣጠር አቅም ጋር ያልተረጋጋው በተደጋጋሚ ፈጥኖ የሚሳሳተው ከጨዋታ ትኩረቱ የወጣው በዩናይትድ እርጋታን የተላበሰ የጨዋታ ሂደት ውስጥም እንደተመሰጠ የቀረው መድፈኛ የውድድር ዓመቱ ያማረ የውጤት ጉዞ ጠንካራው የመከላከል ክፍሉ ባልተለመደ ሁኔታ ያለ ጫና የሚረበሽ ቀላል የማይጠበቁ ስህተቶችን የሚሰራ ወደ ጨዋታ የበላይነት ለመምጣትም አቅም ያጠረው እቅዱ የፈረሰ በጉጉት የራደ ቡድን ሆነ። በገዛ ሜዳውም የዓመቱ የመጀመሪያው ሽንፈቱን በዘመናት ታሪካዊ ባላንጣው ዩናይትድ አስተናገደ። አሰልጣኝ ማይክ አርቴታም በቋሚ አሰላለፉ ከከሬስ ጋብርኤል ጄሱስን የማስቀደሙ አነጋጋሪ ምርጫው አንስቶ በማይክል ካሪክ ታክቲካል ማስተርፒስ ጨዋታን አቅሎ ጸንቶ የመቆጣጠር ማዕቀፍ ውስጥ እጅ እንደሰጠ በሽንፈት ፈጸመ። ይህ አርሰናል 22 ዓመታት የናፈቀው ዋንጫን ለማምጣት ሲል በጀመረው የውድድር ዓመቱ ውጤታማ ጉዞ ፈጥኖ ሊረሳው የሚገባ የኤምሬትስ ቅዠታዊ ምሽቱ ነው። በሬድ ዴቪልስ የተፈጸመ ሰሜን ለንደንን ጸጥ ረጭ ያደረገ የመድፉ ደጋፊዎችን የበለጠ መልሶ ጥርጣሬ ላይ የጣለ ሲቲና ቪላን መልሶ በ4 ነጥብ ልዩነት በደረጃ ሰንጠረዡ የሻምፒዮንነት ፉክክር ያስጠጋ የ23ኛው ሳምንት የገነርስ ናይትሜር ነው። የአሰልጣኝ ማይክ አርቴታ ቀጣይ ጊዜን የበለጠ በጫናዎች መካከል መልሶ ያስቀመጠን ፈተና Pressure tells Bryan Mbeumo scores and Manchester United are level against Arsenal at the Emirates. Brilliant work from Manchester United. Clinical finish. Bryan Mbeumo, the man from Cameroon, does it again. ጋሪ ኔቭል ከጨዋታው ፍጻሜ በኋላ ይህ መጥፎ ቀን ነው ለአርሰናል፣ ቶሎ ሊረሳው የሚገባ በፍጥነት ራሱን በጋራ ህብረት ለታላቅ ዓላማው ለማዘጋጀት የሚተጋበት ሊሆን ይገባል። አሊያ የለመድነውን አርሰናል ዘንድሮም በሚያሳዝን ሁኔታ እንደግማለን ሲል ጋሪ ኔቭል ሐሳቡን ሰጥቷል። የመድፉ ሕያው ታላቅ አሰልጣኝ አርሰን ቬንገር በበኩላቸው በቤይን ስፖርት በነበራቸው የትንታኔ ቆይታ ማይክል ካሪክን እንኳን ደስ አለ ማለት ፈልጋለሁ። በ10 ቀናት ሥራ 2 ትልልቅ ጨዋታዎችን በላቀ የጨዋታ ቁጥጥር አሳምኖ አሸንፏል። የትኛውም አሰልጣኝ እንዲህ አይነት መልካም አጀማመር ማድረግን ይመኛል። አርሰናል ለመጀመሪያ ጊዜ ከነበረው ጥንካሬ ወጥቶ ያየንበት ጨዋታ ነው። ባለፈው ሳምንት ካሪክ ሲቲን ምን እንዳደረገው ታዝበናል። ይሄ ሰው አንድ በፍጥነት በዩናይትድ ቅርጽ መያዝ የተረዳው ፎርሙላ አለ። ሁለቱንም ጨዋታዎች በላቀ የጨዋታ ቁጥጥር አሳምኖ ረቷል። ለዚህ አድናቆት ይገባዋል ሲሉ ቬንገር ተናግረዋል። ሰውየው የመድፉ ኮከቦች በፍጥነት ከእንዲህ አይነት ደካማ የጨዋታ ምሽቶች ሊወጡ ይገባል። አርሰናል ጸንቶ ባሳየን የውድድር ዓመቱ ከፍታው ልክ በወሳኝ የውድድር ምዕራፍ በላቀ የድል ሜንታሊቲ የጨዋታ ፍላጎትና ትኩረት መቀጠል አለበት። ፈተናዎችን፣ ጫናዎችን የሚቋቋም ፈጥኖም ሪያክት ለማድረግ የሚተጋ ከዋንጫ ፍላጎት የድል ዓላማው ጋር የጨዋታ የራስ መተማመን ስነ ልቦናውን የበለጠ ማሳደግ ያለበት የውድድር ምዕራፍ ላይ ይገኛል። አርሰናል አሁንም ሊጉን በ4 ነጥቦች የሚመራው የተሻለው ቡድን መሆኑን ከዩናይትድ ሽንፈቱ ማግስት ለማሳየት በጸና የጋራ ህብረት የሚተጋ ቡድን መሆን አለበት። ከብዙ ተደናቂ ጉዞዎቹ ባሻገር እንዲህ አይነት ሽንፈቶች እድልም የበለጠውን እርግማንም ይዘው ሊመጡ ይችላሉ። እናም ከፍ ባለው የድል ቴምፖ ጋር ለመቆየት መታገል ያስፈልጋል ሲሉ ቬንገር ተናግረዋል። የቬንገርን ሐሳብ የተጋራው የቀድሞ የክለቡ ጦረኛ ኮከብ ፓትሪክ ቪዬራም የፈለገው ጠንካራ ጉዞ ቢያካሄድ አርሰናል ከሊጉ ዋንጫ ማሸነፍ ፈታኝ በወሳኝ የውድድር ምዕራፍ እንደ ቡድን ያለው የሻምፒዮንነት ሜንታሊቲን ጥያቄ ምልክት ውስጥ ከቷል።
ታላላቅ አሸናፊ ቡድኖች በወጥነት ይቃኛሉ፣ በአሸናፊነት ይዘልቃሉ። እንዲህ አይነት በስህተቶች የታጀቡ ምሽቶችን ጭምር ሊያሳልፉም ይችላሉ። ግን የተበለጡበትን ጨዋታ አሳልፈው ሰጥተው አይወጡም። አርሰናል ከባላንጣው ዩናይትድ በፊት እንደነበረው ተደናቂ ጉዞ ፈተና ሲያጋጥመው ተደራራቢ ስህተቶችን ሲሰራ ወደ ጨዋታው ለመግባት በሜዳውና ደጋፊ ፊት የነበረው በፍላጎት የመዋደቅ እድሎችን የመፍጠር ነገሮችን የመቀየር አቅሙ ሲበዛ ደካማ ነበር። ይህ ቡድን በጫናዎች መካከል ጸንቶ የመቆየት የአእምሮ ጥንካሬ፣ በራስ የመተማመንና ዛሬ በፍጹም በሊጉ መሪነት ላይ አስደናቂ ቡድን አይመስልም ሲል ቪዬራ የአርሰናል የዋንጫ ሜንታሊቲን በይደር ጥያቄ አስቀምጧል። Not tonight. Not the widening of the gap we came for. We walked into the forest seeking daylight, but found resistance, grit, and a reminder. This league does not gift crowns. Yes, disappointment lingers, because when you sit at the summit, every draw feels like a whisper of what could have been. ማንቸስተር መሆን ያለበት መጫወት መንቀሳቀስ ያለበት በዚህ መልክ ነው። ከማንኛውም ተጋጣሚ ፊት በላቀ የድል አሸናፊነት ስነ ልቦና የሚቀርብ በላቀም የጨዋታ ዝግጁነት በማንቸስተር አሸናፊነት ቀለም ለመንቀሳቀስ የሚሞክር የክለቡን የዘመናት ምልክቶች የጨዋታ ባህልና ሂደት ያከበረ ሁሌም ከዛሬ ድል ለነገ ቀጣይ ፈተናው የሚዘጋጅ ዩናይትድን መፍጠር አለብን። 2 ትልልቅ ድሎችን አስመዝግበናል። ይህ እንዲቀጥል አቅሞቻችን ላይ ያተኩረን መትጋት አለብን። ውጤታችን ድንቅ ነው፣ ግን ያን ያህል ሊያኩራራን አይገባም። የወከልነው ክለብ ሁሉን ነገር ማሸነፍ የቻለ ማንቸስተር ዩናይትድ መሆኑን መታወቅ አለበት። ከጨዋታው ሂደት ጋር ጸንተን ቀጥለናል። እኛ ተጋጣሚያችንን በተረዳነው መሰረት በብቃት ተንቀሳቅሰናል። የጨዋታ ቁጥጥራችን ከደጋፊዎቻችን ጋር ድንቅ ነበር። ጎሎች ሲቆጠሩብን መልሰን ሪያክት አድርገናል። ይህ መቀጠል አለበት። ከጨዋታ እቅዳችን ሳንወጣ በሜዳው የነበረን ህብረት አስደናቂ ነው። እኔ እዚህ ያለሁት የነገው ማንቸስተር ዩናይትድ ዳግም ከፍታ፣ የቡድን ግንባታ ቅኝት፣ ትክክለኛው መልክን በማንቸስተር ቀለም ለማሳየት ነው። በጥሩ ጨዋታን የመረዳት ሂደቶች ለወከሉት ክለብ ባጅ በወሳኝ ጨዋታዎች የሚፋለሙ ኮከቦችን የበለጠ ወደፊት ማየት አለብን። ዩናይትድ በስኳዱ ውጤታማ ተጫዋቾችን ሰብስቧል። ይህንን ሪሶርሳችንን የበለጠ በሲዝኑ አድቬንቸራችን ስኬታማ ለማድረግ ሁሌም ስለ ነገ ጨዋታዎች ማሰብ አለብን። ውጤታማ አጀማመራችን የቡድናችንን የራስ መተማመን ይገነባልናል። ሁላችንም በኃላፊነቶቻችን ሁሌም በዩናይትድ ከፍታ ልክ እንደዚህ መገኘት አለብን። ማይክል ካሪክ ከጨዋታው በኋላ የሰጠው አስተያየት ነው። ከጨዋታው ሽንፈት በኋላ ለሁሉም ነገር ሙሉ ኃላፊነቱን እንደሚወስድ የተናገረው የአርሰናሉ አለቃ ማይክ አርቴታ ይህ ይቅርታ የማያሰጠው ዝቅታችን ነው። ሽንፈቱ ያሳምማል። በርካታ የደስታ ጊዜዎችን ለሰጡን አርሰናልን ከፍ ላደረጉ ተጫዋቾቻችን የበለጠ ቅርብ ሆነን የምናግዛቸው ወሳኝ ወቅት ላይ አሁን እንገኛለን። ስለ ዛሬው ጨዋታ ውጤት ምንም አይነት ሰበብ ማስቀመጥ አንፈልግም። ማንቸስተር ዩናይትድን እንኳን ደስ አላችሁ ማለት እፈልጋለሁ። ለሽንፈቱ ሙሉ ኃላፊነቱን እኔ ወስዳለሁ። ከጠበቅነውም በላይ ጨዋታውን መቆጣጠር የቻለው ተጋጣሚያችን አሸንፎናል። ለሽንፈቱ አሁንም ደግመዋለሁ፣ ሙሉ ኃላፊነቱን እኔ ወስዳለሁ። ጸንተን ከያዝነው የድል ዓላማችን ለመድረስ በጫና ፈተናዎቻችን መካከል ተግተን መፋለማችን ግን ይቀጥላል። ማይክ አርቴታ ከጨዋታው ፍጻሜ በኋላ የሰጠው አስተያየት ነው። ሁለት 208ኛው የሁለቱ ጎልደን ኦልዲስ ተጠባቂ ፍጥጫም መድፈኞቹ መቼም ቢሆን በማይረሱት ያልተጠበቀ ሽንፈት ተጠናቀቀ። በ5 ጎሎች ትሪለር የተጠናቀቀው ጨዋታ ከመድፎ አውድማ በብራዚላዊ ማቲያስ ኩና ድንቅ ጎል በዩናይትድ ጣፋጭ ድል ተፈጸመ። ያለ ወትሮው ከማይክል ካሪክ አስደናቂ ጨዋታን የመቆጣጠር አቅም ጋር ያልተረጋጋው በተደጋጋሚ ፈጥኖ የሚሳሳተው ከጨዋታ ትኩረቱ የወጣው በዩናይትድ እርጋታን የተላበሰ የጨዋታ ሂደት ውስጥም
እንደተመሰጠ የቀረው መድፈኛ የውድድር ዓመቱ ያማረ የውጤት ጉዞ ጠንካራው የመከላከል ክፍሉ ባልተለመደ ሁኔታ ያለ ጫና የሚረበሽ ቀላል የማይጠበቁ ስህተቶችን የሚሰራ ወደ ጨዋታ የበላይነት ለመምጣትም አቅም ያጠረው እቅዱ የፈረሰ በጉጉት የራደ ቡድን ሆነ። በገዛ ሜዳውም የዓመቱ የመጀመሪያው ሽንፈቱን በዘመናት ታሪካዊ ባላንጣው ዩናይትድ አስተናገደ። ይህ አርሰናል 22 ዓመታት የናፈቀው ዋንጫን ለማምጣት ሲል በጀመሪያው የውድድር ዓመቱ ውጤታማ ጉዞ ፈጥኖ ሊረሳው የሚገባ የኤምሬትስ ቅዠታዊ ምሽቱ ነው። በሬድ ዴቪልስ የተፈጸመ ሰሜን ለንደንን ጸጥ ረጭ ያደረገ የመድፉ ደጋፊዎችን የበለጠ መልሶ ጥርጣሬ ላይ የጣለ ሲቲና ቪላን መልሶ በ4 ነጥብ ልዩነት በደረጃ ሰንጠረዡ የሻምፒዮንነት ፉክክር ያስጠጋ የ23ኛው ሳምንት የገነርስ ናይትሜር ነው። የአሰልጣኝ ማይክ አርቴታ ቀጣይ ጊዜን የበለጠ በጫናዎች መካከል መልሶ ያስቀመጠን ፈተና። The road remains open. The destiny still waits. And to the faithful, now is not the time for doubt. Now is the time for voice, for belief, for fire. Because the season is alive. The title is still within reach. And it remains in our hands. Manchester United moving up into the top 4. Match winner Matheus Cunha. Will step in as it's swung into the box. Head goes up, brilliant save, Senna Lammens. Lovely first touch there, Ødegaard, and it's gone all the way through. Brumo in behind, takes a touch, scores for Manchester United. Pressure tells. Back to Patrick Dorgu, takes it with him. Dorgu's left-footed effort. Oh, it's a screamer. Arsenal back on level terms. Have conceded to Arsenal. Chance here for Cunha! Matheus Cunha has fired home for Manchester United! ገናናው ክለብ ድንገት አቧራውን አራግፎ በአንድ ሳምንት ብቻ የፕሪሚየር ሊጉን መሪና ተከታይ አንበርክኮ ተመልሰናል የሚል መልእክት አስተላለፈ። ማይክል ካሪክና ማንቸስተር ዩናይትድ መድፈኞቹን በማራኪ ጎሎች ጥለው 3 ነጥቡን ብቻ ሳይሆን ታሪካዊ ተቀናቃኝነቱን ጭምር አሸነፉም። ይህ ማንቸስተር ዩናይትድ በሩበን አሞሪም መሪነት በራስ መተማመኑ የከዳው የተሸማቀቀው በተጋጣሚዎቹ ሁሉ ፊት ለመቆም ግራ የተጋባው ዩናይትድ አይደለም። የቀደመውን ታጋዩን እጅ የማይሰጠውን ማሸነፍ መዳረሻዬ ነው ብሎ የሚያምነውን የቀድሞውን ማንቸስተርን በግብር የሚመልስ ዩናይትድ። በማንቸስተር ደርቢ ሲቲን ፎጣ ያስጣለው ዩናይትድ እስካሁን በኤምሬትስ ሽንፈት ያልገጠመውን አርሰናልን በሜዳው የመጀመሪያ ሽንፈቱን እንዲጎነጭ አድርጎታል። 3 ጊዜ ኢላማውን በጠበቀ መልኩ ወደ አርሰናል ግብ ተንደረደረ። 3ቱም ግን አርሰናልን እጅ ያሰጡ ጎሎች ሆኑ። ማይክል ካሪክ ከጆዜ ሞሪኖ በኋላ ወደ ኤምሬትስ ሄዶ ያሸነፈ የማንቸስተር አሰልጣኝም ሆነ። ማንቸስተር ዩናይትድ አቧራውን አራግፎ ተነሳ። የጠፉት ሬድ ዴቪልስ ተመለሱ። ዩናይትድ የሚከበር የሚፈራ ቡድን መሆኑንም ኤምሬትስ ላይ ባልተለመደ ድል አተመ። መድፈኞቹ ለ30 ደቂቃ ሁሉንም ነገር ተቆጣጠሩ። በትክክለኛው መስመርም ላይ ታዩ። ማንቸስተር መተንፈሻ እንዲያጣ ግራ እንዲጋባም አደረጉ። 1 ጎልም አገቡ። ድንገት ግን የደነገጠ ግራ የገባው ቡድን ወደ መሆን ተቀየሩ። በትልልቅ ጨዋታዎች ላይ ትልልቅ ስህተቶችን የሚሰራው ማርቲን ዙቢሜንዲ ጨዋታው ሊረሳው የሚገባው ስህተቶቹ ዋጋ ያስከፈሉም ሆኖ የአርሰናል አማካይ ከተከላካዩ ፈጽሞ ባልተለመደ ሁኔታ ለስህተት በር የከፈተ ሆነ። እናም መድፈኞቹ ተቀጡ። 5 ጎሎች፣ ማራኪም ጎሎች፣ ቁጭ ብድግ የሚያደርጉ ክስተቶች፣ አልሸነፍ ባይነት፣ የተጫዋቾች ብቃትና ስህተት፣ ሁሉ ነገር የነበረው ጨዋታ በትሪቡን ዳሰሳ እንመለከተዋለን። አርሰናል 2 ማንቸስተር ዩናይትድ 3. Brumo in behind, takes a touch, scores for Manchester United. Pressure tells. Back to Patrick Dorgu, takes it with him. Dorgu's left-footed effort. Oh, it's a screamer. Chance here for Cunha. Matheus Cunha has fired home for Manchester United. ለእግር ኳስ ተመልካቾች የአርሰናል ማንቸስተር ዩናይትድን ጨዋታ በጉጉት ለሚጠብቁም የታሪካዊ ክለብ ደጋፊዎች ለገለልተኞች ሁሉ አንዳች ነገር ያልጎደለው ጨዋታ ቁጭ ብድግ የሚያደርግ የፕሪሚየር ሊጉ የመሪዎች ፉክክር ላይ ከፍተኛ የድባብ ለውጥ ያስከተለ ድራማዊ ዘንድሮ ከተመለከትናቸው የማይዘነጉ ጨዋታዎችም አንዱንም
ተመለከትን። ባለፉት 6 ጨዋታዎች አንዱንም ያላሸነፉት ማንቸስተር ዩናይትዶች 7ኛውን ግንኙነት በኤምሬትስ ያሸንፋሉ የሚል ግምት በሙሉ መተማመን አልተሰጣቸውም። ዩናይትድ ሩበን አሞሪምን አሰናብቶ ማይክል ካሪክን አምጥቶ ማንቸስተር ሲቲን 2-0 በረታበት ጨዋታ ያሳየው ነገር ግን ጨዋታው ቀላል እንደማይሆን ፍንጭ ሰጥቷል። በሰሜን ለንደን በአርሰናል ምሽግ ዘንድሮ ቡድኑ ኤምሬትስ ላይ በየትኛውም ጨዋታ አልተሸነፈም። አርሰናል የፕሪሚየር ሊጉ መሪ ሆኖ የሚያከናውነው ጨዋታ ነበር። ኢንተር ሚላንን የጣሊያኑን ምርጥ ቡድን በሳምንቱ አጋማሽ አንበርክከው በማንቸስተር ሲቲና አስቶን ቪላ ማሸነፍ ወደ 4 ዝቅ ያለውን የመሪነት ነጥባቸውን ቡድናቸው መልሶ 7 ያደርስ ሲሆን የሚል ስጋት ጭምር ያጀበው ድጋፍ አሳይቶና ታይቶበት የተከናወነም ጨዋታ ነበር። ዩናይትድ ማንቸስተር ሲቲን ያፈራረሰው ዩናይትድ በቀጥታ ወደ ቻምፒየንስ ሊግ ቦታው የመመለስ ዓላማ ይዞ የሚፋለም የተነቃቀ ማንቸስተር ዩናይትድ እንደሚሆን የሁሉም ግምትም ነበር። ሰሜን ለንደን ኤምሬትስ በብዙ የተጠበቀ ጨዋታ ገና ፊሽካ ሳይነፋ በደጋፊዎች ልብ በውድድሩ ታሪካዊ ባላንጣዎች የትዝታ ሂደት ብዙ የተፋፋመ ጨዋታም ሆነ። Manchester United moving up into the top 4. Match winner Matheus Cunha. What a strike from him. We saw Michael Carrick drumming up the crowd. መጀመሪያዎቹ 30 ደቂቃዎች መድፈኞቹ እንደ ሻምፒዮኖች ተጫወቱ። ሜዳውን ሁሉ ተቆጣጠሩ። ማንቸስተር ጨዋታ መመስረት ይቀርና መተንፈሻ ቦታ ያጣ ቡድን ሆነ። አርሰናል በየትኛውም ቦታ ላይ ኳሱን በፍጥነት የሚነጥቅ የሚበልጥ ቡድን ሆነ። ጎል ሙከራ በጠበቁት ልክ አላገኙም። ግን ኤምሬትስ የአርሰናል ደጋፊዎች ሁሉ በተመለከቱት ነገር ደስተኛ ሆኖ አርሰናል በፈጠረው ጫናም ድንገተኛ ያልተጠበቀ የማንቸስተር መከላከል ስህተት የታየባት ብትሆንም ጎል አገኘ። ማርቲኔዝ በራሱ መረብ ላይ ጎል አገባ። ኤምሬትስ በደስታ ስሜት ድብልቅልቅ ወጣ። አርሰናል 1 ማንቸስተር 0። First touch there's Odegaard and it's gone all the way through. A touch of fortune. It's back in brilliantly. አሁን አርሰናሎች ቡድናቸው ሌላ ጎል ያገባል ብለው እየጠበቁ ነው። በ30 ደቂቃ አንዳች ነገር ለማሳየት የከበደው ዩናይትድ ድንገት የሚነሳበት እድል ይኖረዋል ብለው አላሰቡም። ሁለተኛ ጎል ያስቆጥራል ተብሎ የተጠበቀው አርሰናል ድንገት ግን የደነገጠ ቡድን መሰለ። ራይስ፣ ሳሊባ፣ ዙቢሜንዲ፣ ቲምበር ደጋግመው የማይሳሳቱት ኮከቦች በራስ መተማመናቸው የከዳቸው ተጫዋቾች መሰሉ። ዩናይትድ 2 አጋጣሚዎችን ሳይጠቀም ቀረ። ግን ፈጣን የማንቸስተር ተጫዋቾች አንዳች ስህተት እንደገና እያሸተቱ ነበር። ፈርናንዴስ ወሳኝ ኳስ ከአርሰናል ተከላካዮች ስህተት አምክኖ ብዙ ሳይቆይ በትልልቅ ጨዋታዎች ግዙፍ ስህተቶች ሲሰራ የምናስተውለው ማርቲን ዙቢሜንዲ ለብሪያን ቤሞ በባዶ ሜዳ የሸለመው ኳስ ጎል ሆነ። ከዚያ በኋላ አርሰናልን አልሆነም። ማንቸስተርም 30 ደቂቃ የተጨነቀውን ማንቸስተር ሆኖ አልመጣም። ሁሉም ነገር ተቀየረ። አርሰናል 1 ማንቸስተር ዩናይትድ 1። Oh, great pressure here. Brian Mbeumo goes around the keeper and scores. So important for Manchester United that they took that chance. ሁለተኛው አጋማሽ ማንቸስተር ዩናይትድ በፍጹም የራስ መተማመንና ብልጫ ወደ ሜዳ ገባ። በአርሰናል የአማካይ መስመር ላይ ባሉ ክፍት ቦታዎች ሁሉ በ1-2 ቅብብል የሚጫወት የተጫዋቾች ጥምረት መታየት ጀመረ። የ1-2 ንክኪዎች በአንድ ወቅት ባጫወቱ የተነሳ ለማንቸስተር መፈረም የሌለበት ተብሎ የወቀሳ ናዳ ሲዘንብበት የነበረው ፓትሪክ ዶርጉ ለዓመቱ ምርጥ ጎልነት መወዳደር የምትችል አስደናቂ ኳስ በግማሽ ቮሊ አስቆጠረ። በዚህችም ጎል የአርሰናል አማካዮች በተለይ ማርቲን ዙቢሜንዲ ስህተት አስተዋጽኦ ነበራት። ኤምሬትስን ጸጥ ያደረገችው የማንቸስተር ዩናይትድን በራስ መተማመን እስከ ወዲያኛው የቀየረችው ጎል በአስደናቂ ሁኔታ በፓትሪክ ዶርጉ ከመረብ አረፈች። ዩናይትድ መራ። Patrick Dorgu takes it with him. Dorgu's left-footed effort. Oh, it's a screamer. Patrick Dorgu pops up again. ሚኬል አርቴታ የተጠና በማይመስል መልኩ ድንገት ድንጋጤ ያስከተለው እንጂ የታሰበ በማይመስል መልኩ 4 ተጫዋቾችን ወደ ሜዳ አከታትሎ አስገባም። ለማንቸስተር ተከላካዮች ብዙም ያላስቸገረው ጋብሪኤል ጄሱስ፣ አምበሉ ኦዴጋርድ፣ ጨዋታው የከበደው ማርቲን ዙቢሜንዲ፣ ፔሮ ሂንካፔ፣ ቆየት ብሎም ትሮሳርድ ግማሽ ያህል የሜዳ ላይ ተጫዋቾች ተቀየሩ። ዩናይትድ ለአርሰናል አንዳች ቦታ አልፈቀደም። በህብረት ይከላከላል። በህብረት ወደፊት ተጫዋቾቹ ተጠግተው ይጫወታል። የአርሰናል ተጫዋቾች ፈጽሞ
ከርቀት ለመምታት የተከለከሉ የሚመስሉ ነበር። መድፈኞቹ ከተጠና ጨዋታ ይልቅ ወደ ግርግር ያመዘነ እንቅስቃሴ ላይ ያዘነበሉ። 19 ጎሎችን በቆመ ኳስ ያስቆጠሩት አርሰናሎች 20ኛውን ጎል ድብልቅልቁ በወጣ ትግል ባመዘነበት ሽኩቻ ከማዕዘን በተመታ ኳስ ያቻነት ጎል አስቆጠሩ። ኤምሬትስ ወደ ደስታው ተመለሰ። ማንቸስተር 2 አርሰናል 2 7 minutes remaining. Oh, it was missed. Has he crossed the line? Yes, it has. And Mikel Merino makes his mark from the bench. የጨዋታው መደምደሚያ መቋጫ እውነተኛው ማሳረጊያ ማንቸስተር ላይ ከተቆጠረው ያቻነት ጎል ብዙም አልዘገየም። የአርሰናል ደስታ አጭር ሆነ። ተጨማሪ ጎሎች በቀሪ ደቂቃዎች እናገኛለን እያሉ ምልክት የሚያሳዩ ደጋፊውን የሚያነሳሱ እጆች ገና ወደ ቦታቸው በደንብ እንኳ ሳይመለሱ አሁንም የተገኘውን ክፍተት በመጠቀም ከአርሰናል የግብ ክልል ውጪ ማቲያስ ኩኛ እጅግ ግሩም ጎል አስቆጠረ። ድንቅ ጎል ብቻ ሳይሆን የማሸነፊያ ጎል፣ መድፈኞቹን በሜዳቸው ለመጀመሪያ ጊዜ በሽንፈት ያስኮነበሰች ጎል፣ ማንቸስተር አዋራውን አራግፎ መምጣቱን ያወጀች አስደናቂ ጎል። ማንቸስተር 3 አርሰናል 2 This is Matheus Cunha! That's a superb strike and Manchester United have turned it around again! ባለፉት ሁለት ጨዋታዎች መሪነታቸውን ማስፋት ይችሉ የነበሩት መድፈኞቹ ፈጽሞ ሊረሱት የማይችሉት ሽንፈት አሁንም የዋንጫ ዕድላቸው በእጃቸው ቢሆንም የጫና መጠኑን የሚጨምር ውጤት ደጋፊዎች በሁለተኛው አጋማሽ በተጫዋቾቻቸው በሚካኤል አርቴታ ላይም የተደናገጠ የተጫዋቾች ቅያሬ ላይም ቅሬታቸውን ያሳዩበት ጨዋታ ሚካኤል አርቴታ ማንቸስተሮች ጨዋታውን ያሸነፉ ጎሎች ያስቆጠሩበትን መንገድ አድንቆ ለ30 ደቂቃ ጥሩ ነበርን፣ ከዚያ በኋላ ስህተቶቻችን ውጤቱ በእኛ አቅጣጫ እንዳይሆን አድርገዋል ብሎ ተናገረ። ማርቲን ኦዴጋርድ ጥሩ አልነበርንም፣ ከዚህ የተሻለ ነገር ማሳየት ነበረብን፣ አሁን በጋራ ሆነን ነገሮችን ወደ መስመር ለመመለስ የምንሰራበት ጊዜ ነው። በመጀመሪያው አጋማሽ የተሻለን ነበርን፣ ጎል አገባን፣ ጨዋታውን ተቆጣጠርን፣ ግን በጣም ተደጋጋሚ ስህተቶችን ሰራን፣ እድሎችን ፈቀድን። እናም ሁለተኛው አጋማሽ ከእጃችን ወጣ። በአጠቃላይ ጥሩ አልነበርንም አለም። He wants Manchester United to create a wave now, to carry that momentum, to harness the energy, the power, the might that this famous old football club possesses. ወደ ማንቸስተር ስመጣ እንደዚህ አይነት የጨዋታ ምሽቶችን ስለማሳለፍ እያሰብኩ ነው። በቴሌቪዥን ጨዋታ ስትከታተል እኔ ብኖርባቸው ብለህ የምትመኛቸው ጨዋታዎች የዚህ አይነት ምሽቶች ናቸው። ለእኔ በህይወቴ ከማረሳቸው ቀናት አንዱ ይህ ነው። የማሸነፊያውን ጎል ያስቆጠረው ማቲያስ ኩኛ የተናገረው። አርሰናል ማንቸስተር ዩናይትድን ወደ ጨዋታ የሚገባበትን መንገድ አመቻችቶ ፈቅዷል። ሚካኤል አርቴታ በእንዲህ አይነት ትልልቅ ጨዋታዎች ላይ በትክክለኛው የመሪነት ብቃት ላይ አልተገኘም። በአንጻሩ ማንቸስተርን በጊዜው አሰልጣኝነት የተረከበው ማይክል ካሪክ የተወደሰበትን ምሽት አሳልፏል። ማንቸስተር ከረጅም ጊዜ በኋላ ተከታታይ ጨዋታዎችን እንዲያሸንፍ አደረገ። ተጫዋቾቹ ደስተኛ ሆኑ። ማንቸስተር እንደገና የተወለደ ቡድን ሆነ። በተጫዋቾቹ ኮርቻለሁ። ካለፈው ሳምንት ጨዋታ የተለየ ጨዋታ ነበር። በጣም ጫና ውስጥ አስገብተውናል። ግን ደግሞ እኛ አደገኛ መሆን የቻልንባቸው አጋጣሚዎች በጫናዎቹ መሃል መፍጠር ቻልን። ወደ ኤምሬትስ መተን 3 ጎል ማግባት ድንቅ ነው። ተጫዋቾች ያላቸውን ሁሉ ሰጡ። በእነሱ ኮርቻለሁ። ማይክል ካሪክ ከድሉ በኋላ የተናገረው። Manchester United moving up into the top 4. Match winner Matheus Cunha. What a strike from him. We saw Michael Carrick drumming up the crowd. ቀኑ የማንቸስተር ነበር። ዩናይትድ ወደ ቻምፒየንስ ሊግ የክብር ቦታ ደረጃው ተመለሰ። 3 ነጥቡንም ታሪካዊ ትንቅንቁንም አሸነፈ። ማንም ያልደፈረውን ኤምሬትስን ማረከ። ይህ ማንቸስተር የት ነበር? ማይክል ካሪክስ ምንድነው ያደረገው? ጥያቄው ይቀጥላል። መድፈኞቹ ደጋግሞ በራሳቸው ስህተት ዋጋ የሚከፍሉት እስከመቼ ነው? አሁንስ የፕሪሚየር ሊጉ መሪዎች ናቸው። አሁንም ለዋንጫ ፉክክሩ ፊት መሪዎች ናቸው። ነገር ግን ፓትሪክ ቪዬራ እንዳስቀመጠው የሚካኤል አርቴታ ውሳኔዎች፣ የኮከቦቹ ስነ ልቦና ጉዳይና የጠበበው ነጥብ በቀጣይ የፕሪሚየር ሊግ ጨዋታዎች ላይ የበለጠ መነጋገሪያ ሆነው ይመጣሉ። ምን መልስ ይኖራቸዋል? ውብ ጨዋታ ነበር። ጎሎች ነበሩት። ለዚያውም አስደናቂ ጎሎች። ፍልሚያ ነበር። ድራማ አልተለየውም። ስህተቶች አግዝፎ የፈጠሩ ተጫዋቾች፣ ጨዋታውን የወሰኑ ባለክህሎቶች ሁሉ የታዩበት ምሽት። ምርጡ 90 ደቂቃ። አርሰናል 2 ማንቸስተር ዩናይትድ 3
ትሪቡን ዳሰሳ። Oh, great pressure here. Brian Mbeumo goes around the keeper and scores! What an effort that is! Outstanding from Patrick Dorgu! This is Matheus Cunha! That's a superb strike at Manchester United! ምንድነው? ኦ ማይ ጋድ እግዚአብሔርን ድምጼ ተዘጋ። እኔ ሜሪኖ ሲያገባ ካምባክ ምናረግ መስሎኝ መጮሂ። ወይኔ ድምጼ ወይኔ የተጣለቲ ምን ያለ እግዚአብሔርን ምን አርሰናል በጣም አችሁ በጣም ነው ማችሁ። ሜዳችሁ ጂንስ ሱሪ አድርገው ነው እንደገቡት የኛ ተጫዋቾች። ጂንስ ጠባብ ጂንስ ሱሪ አድርገው ይገቡ ነው የሚመስሉት። ምንም መጮት አይችሉ መሮጥ አይችሉ። ሙሉ ለሙሉ እንበለጣለን። አረ ጉዴ! እኔ እኮ በእናንተ ጤኔ ቀውስ እንዴ በዚህ በተጣለቲ እናቴ ትሙት ዴ ዋው ምንድነው? ኦዴጋርድ ምንድነው መሰራው? ሳካ የተባልክ ባለጌ ቦርኮ ሰውዬ ምን አባት ነው መሰራው? ሁለተኛ ክለብ እንዳትጮት 7 ቁጥር ቀሙት። ማን እንዳትለብስ ማንንም እንዳይጮት እዚህ ክለብ እንደ መከልከል አለበት። ማን ፕሪሚየር ሊግ እንዳትሰጡን በእናታችሁ እንዳትሰጡን በእናት ምንድነው ምን ሰራው? አራርቴታ ዋንጫ ልትበላ አይደል? ኧረ ስለመድኃኒዓለም በቃ ልክ አይደለም ዙቢ አይወጣም። እሱ የእግዚአብሔር ቃል አይሻርም። ኧረ ወይኔ መቃጠል የሌለብን 3 ጎል ካሸነፈን ኧረ አፈር ብላ አሁን ዶላ ያሰራብን እዛው ሄደ ሲቲ ቤት ሄደ መተትህን አትለቅቅ። እሺ አክብራችሁን ለመጣችሁና በነበረው ችግር ደግሞ ተናዳችሁ ሄዳችሁ በሙሉ በጣም ይቅርታ እንጠይቃለን። ከዛ በኋላ ማስተካከለን ደግሞ አብራችሁን ላያችሁ በሙሉ በጣም እናመሰግናለን። ለቀጣይ አስተካከለን በሰፊው እንገናኛለን። አርቲስታ እግዚአብሔር የምሬን ነው የምላችሁ። ልታጡኝ ነው በቃ ልታጡኝ ነው። እንዴ አልቅሼው ላይ ቦታ ደስ ነው የሚል በቃ ያመመኝ ነው የምላችሁ። እኔ ኧረ በስመ አብ ወልድ የማንም መቀለጃ እዚህ አይደለም። ሽንፈት እግዚአብሔር አቻ ራሱ ጭራሽ ነው የማይመጣኝ ነው። ኧረ እግዚአብሔር ከዓመት ሁሌ እንዴት ከዓመት በዚህ ሰዓት አርቲስታ ምንድነው የምትሰራው? ኧረ በስመ አብ መቃጠል። ኧረ ወይኔ ጉዲ አሻው ሳምንቱ አመቱን ሙሉ ላይ ያስቀምጡኝ እግዚአብሔር ኧረ እኔ ማለት ነው እግዚአብሔር ዛሬ ምን እንደምል ራሱ አመመኝ። ታውቃላችሁ አመመኝ ማለት ነው። ማለት ምን አይነት ማለት እኛን ለማሸማቀቅ ቁርጡ የተነሳ እግዚአብሔር ልክ ኮርተን የአርሰናል ደጋፊ ነኝ እንደምንለው እንዲህ አይነት ሞመንቶች እየጠበቀ እኛን ሽምቅቅ ማድረግ ቁርጡ የተነሳ ቡድን ያለን እግዚአብሔር ነው የምላችሁ። የነዚህ መቀለጃ ማርያምን የነዚህ በቃ ወይ ደጋፊው አያሳዝናችሁም? እንዳለ የምትጫወቱት 11ዳችሁም ሆኖ አሰልጣኙም ሆኖ አያሳዝናችሁም? ኧረ በስላሴ ስም እናንተ እኮ ተከፍሏችሁ ነው እኮ ጨጓራችን ላይ የምትጫወቱት። ኧረ በስመ አብ ታመንኩ፣ በቃ ታመንኩ። እግዚአብሔር ነው የምላችሁ ታመንኩ። እሺ አሁን ሰው እንዳለ ወጥቷል። መጮህ ቀነሰ፣ ጩኸቱ ቀንሷል። ትንሽ የሚጨፍሩ ሰዎች ብቻ ነው ያሉት። ይኸውላችሁ የዛሬ ሽንፈት በጣም ያቃጥላል። አመቱን ሙሉ በሜዳችን አልተሸነፍንም። 3 ጎል ከገባብን 3 አመታችን እና ይሄንን ሬኮርድ በማን እጅ እናጠዋለን? በማንቸስተር ዩናይትድ በዋና ጠላታችን። ይሄ እኮ ያቃጥላል። ደግሞ ከቦክስ ውጪ ምንድነው የምናስመታው? አሁን እኛ ላይ ብቻ ማለቃቀስ አያስፈልግም። ኩኛ መቼ ነው ይመታል እኮ ግልጽ ነው። ሴጋ ብቻ ነው የሚመታው፣ በደንብ ነው የሚመታው። ገባ አይደለ? ዶርጉ አገባም። ራያ ላይ እኮ ምንም ነገር ጥፋት እኮ ልትል አትችልም። ጥፋቱ ተጫዋቾቻችን ሞተው ነበረ። ለምን የሞቱት? አርቴታ ሮቴት ስለማያደርግ። አሁን ኢንተር አስፈልገው ነበር። ያው ባየር ሙኒክን ማሸነፈህ፣ በቸልሲ ያዋረድከን፣ ኢንተርን አሸነፈህ በማን ዩናይትድ። ይሄኛውማ ያማል ማን ሴት ፒስ አገባን፣ ኮርና አገባን፣ ኦፕን ፕሌይ የት አለ? የትኛው ካፕቴን ነው በየጨዋታው የሚቀየረው?
ካፕቴን እኮ አይቀየርም። ካፕቴን 90 ደቂቃ ነው የሚጫወተው። አቃጠልከኝ አቦ። እንደ ዛሬ አፍሬ ተሸማቀቄ አላቅም። ኤምሬትስ ላይ የነበሩ ደጋፊዎች አዘንኩላቸው ለነሱ። እኔ እዚህ ሆኜ እንደዚህ ቅስሜ የተሰበረ እነሱ እዛ እያዩ አይታችኋላ ጭንቅላታቸውን እንደዚህ ይዘው እንዴት ሲሆኑ እንደነበር። ኧረ በመቤቴ ይሄ ክለብ ለምንድን ተስፋ የሚሰጠን? ወይ ግማሹን አርቴታ አሰልጥኖ ወይ ሌላ ሰው ይምጣልን። ካለፉት 3 ጨዋታ እኮ 2 ነጥብ ነው ያገኘነው። ከኖቲንጋም ጋር አቻ፣ ከሊቨርፑል ጋር አቻ፣ ዩናይትድ ደግሞ ዛሬ እፍረት አከናንቦን ሄደ በሜዳችን። እንዴት ነው ለዋንጫ የምንጫወተው? ሲቲ እኮ የተነሳበት ሰዓት ጥሶን ነው የሚሄደው። አሁን በ4 ነጥብ ሆኗል። እንዴት ነው ምን በለው? ዘንድሮ ምላም በላ ነው። ኧረ እኔም ባምባ እያለኝ ነው። ኧረ በክርስቶስ ሶስት ጎል ከገባብን 3 ዓመት የሆነው ቲም ይዘን በትርፌ 3 ጎል ይግባብን በትርፌ። ወይኔ 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 ቢስሚላህ ወይኔ እንዴት እንደሚያስጠላ ሙሉ ቡድኑ በቃ ዙቤሜንዲ ወላ አርቴታ ወላ ምናምን። አረ ቢስሚላህ እንዴት ነው አቃጠላችሁ። ጀማል ይሙት አቃጠላችሁ። ምንም ነው ደስ ማን ነው ስናጠቃ ደስ አንል ስንከላከል ደስ አስጨሳችሁን እናንተ። ፍለጋ ምን ፍለጋ ነው ያሰከው? ሚኬል አርቴታ ሰጥተዋል መልሰ ለሲቲ። ለማንኛውም አሁንም የሰራውን ስህተት በምን እንደምትከሰው አላውቅም፣ ግን በጣም ማይሆን ስህተቶች በተለይ ዙቢሜንዲ የተባልክ ተጫዋች አታስፈልግ። 2ቱም ግቦች ያንተ ስህተቶች ናቸው። ይሄ ነው ከፓርቲ ጋር ታነጻጽሩት የነበረው። እንዳታወሩ እሺ። ለማንኛውም በጣም ይመቻችሁ። የሆነ በቃ እኔ ከአቅሜ በላይ ነው ሆነብኝ። በቃ ለመረጋጋት ሞከርኩ፣ ግን በቃ አልቻልኩኝም። በጣም ቅጥል ብያለሁ። እሺ ምንድነው የምታሳዩኝ ዛሬ? ደግሞ ምንድነው የምታሳዩኝ? ምንድነው? እሺ ምንድነው? የማን ሜዳ ነው? ራያ ምን ሆነ ነው? በእናት ይሞከርባል፣ ይገባባል። ከየት ነው ያመጡ? ምንድነው? ወንፊት እኮ ነው የሆንከው። እሺ ወይኔ መድኃኒዓለም የማን ሜዳ ነው? ሜዳው ምንድነው? ምን ሆናችሁ ነው? እሺ ለምንድነው እላይ ስንጠብቃችሁ ታች የምትወርዱት? የሆነ በቃ አቻ ነው የሚወጣው የማይከብደዋል ምናምን የምንለው ቀጥቅጣ ምናምን ታሸንፋለህ። እኛ ስንጠብቀ ግን ታች ትወርዳለህ። ከዛ ዋንጫው በ4 ነጥብ ልቀሃል። ዋንጫ ሲቲ ይመጣል፣ ቪላ ይመጣል። አረ ወይኔ መቃጠል፣ አረ ወይኔ አርሰናል፣ አረ ተቃጠሉ፣ ይድፋችሁ፣ ተደፉ። አንድ ቡድን በዳኛ ሰፖርት ሲደረግ አይቻቃለሁ። እንደ ዛሬ ግን ሊሆን አይችልም። ዶርኩ በእጁ የነካውን ኳስ ቫር ለማየት ፈቃደኛ አይደለም። ማጉዌር በእጁን የመለሰው ወደ ጎል እየሄደ ያለ ኳስ ቫር ለማየት ፈቃደኛ አይደለም። እያንዳንዱ ሶፍት ንክኪ ፊሽካ ሲነፋ ነበር። አላቅም ይህንን ስሜት እንዴት ማስተናገድ ረስቼው ነበረ። በማንቸስተር ዩናይትድ መሸነፍን በጣም ረስቼው ነበር። አስታወሱኝ፣ ህመሙ ተሰማኝ። አላቅም እግዚአብሔርን አላቅም። እነሱ በዚህ ልክ ሲያስተናግዱት እንደነበረ ይሄን ስናሸነፋቸው ይሄን ስሜት አላቅም። የቡድናችን አቋም ወዴት እየሄደ ነው? እግዚአብሔርን እሱም አይዲያው የለኝ ብቻ እኔ ሲጀመር እግር ኳስ የወንድ ልጅ ስፖርት ነው። ወንድ ከሆንክ ቦክስ ውስጥ ገብተህ ነው የምታገባው። ዝም ብለህ እንደ ጅል አትጠልዝም። ምንድን ነው የተነጋገርነው? አርሰናል አሲስት ያደርጋል፣ ዩናይትድ ያገባል ተባለ አይደለ? 2 ጎል እንደዛ አስኬድና ዶርጉ ትጠልዛለህ። ጅል ነህ። አርቴታን ይቀልድክብን እና ትሙት። አርቴታ ቀልድክብን። አሁን ጄሱስ ለምንድን ነው የገባው? ጄሱስ ለምን ገባሽ? ከላይ በስኮር ላይ ምናምን ነው እንዴ አሰላለፍ የምታወጣው? ማን ነው የመጨረሻ ጊዜ ያገባው ምናምን ነው የምትለው? ዝም ብሎ ይጠልዛል። አረ አርቴታ እናመሰግናለን፣ አንገታችን አስደፍተናል። እንዴ ጄሱስ ታስጀምረዋለህ?
አንድ ቻምፒየንስ ሊግ ፐርፎርም አደረገ ብለህ እንዴት? ኧረ በስመ አብ። አሁን እውነቱን እኮ አንዳንዴ እውነት እኛ አንዳንዴ የምንናገረው ነው እንጂ ታክቲኩ ያስፈራኝም ቲም ያስፈራኛል። እውነቱን ነው። እንዴት ኦዴጋርድን ቀይረህ ታስወጣለህ? እንዴት? ምን አረገ? ፐርፎርም እያደረገ ነበረ። ሰከንድ ሃፍ ላይ ካሪክ ጨዋታውን ቀየረው። እንዴት እሱን አስወጥተህ ኤዜን ታስገባለህ? ዳኛ ምን እንዳትል እዚህ መጥተህ ኤዲጎሬ ምናምን በሚለው ማለት ነው። አርቴታ ቴንኪው፣ አንገታችንን በደንብ አሳፍረናል በሜዳችን። ቴንኪው። ይህንን ቪዲዮ በዛሬ ሽንፈታችን ሊያበሽቅ ለሚሞክረው ደጋፊ አድርስለት። ኮፒ ሊንክና ሼር አድርጉለት። አሁንም አንደኛ የደረጃው አናት ላይ ነን ያለነው። አሁንም ቢሆን አንነቃነቃትም። የሚገርማችሁ ነገር በዚህ ሽንፈት እንኳን ጉድለታችንን ነው እንጂ የምናየው ከደረጃ ዝቅ ማለትን አልተማርንም። እዛው 9-10 ላይ ምናምን የምትልከሰከሱ ተልከስከሱ፣ እኛ ጋር እንዳይሰራ ማለት ነው። ምን ማለት እንዳለብኝ ራሱ አላውቅም። ዙሜንዲ የስራህን ይስጥህ፣ ጎሉን እንኩ በሞቴ አግቡት ብለን የሰጣቸው። ኧረ በስመ አብ! ምን አይነት ቆሻሻ ደደብ ዳኛ ነው! ምንድነው የሚሰራው? ያኛው ፔናልቲ አይደለም ምንድነው? ከዛ በላይ ምን ያርገው? በእጁ እኮ አጨማለቀው። እጅ ኳስ አይደለም እኮ የምንጮተው እግር ኳስ እንጂ። በጣም የሚያስጠላ ጨዋታ፣ በጣም የሚያስጠላ ዳኛ፣ ቀፋፊ ውሻ ነሽ። ኧረ በስመ አብ ወልድ። ዙሜንዲ ቶ አንተ፣ እኔ ስላንተ ምንም ማውራት አልፈልግም። እንዴት እንደዚህ አይነት ስህተት ትሰራለህ? ከአንድ ፕሮፌሽናል ተጫዋች እንደዚህ አይነት ስህተት እኮ አይጠበቅም። በጣም ምን እንጃ እኔ ማርያምን፣ እኔ ዛሬ ባለቅሱላ ማለት ነው የሚወጣልኝ አይመስለኝም ስለዚህ ጨዋታ። ኧረ በስመ አብ። በኤምሬ ተሸንፈው ማናውቀውን አዋረዳችሁን፣ እግዚአብሔርን አዋረዳችሁን። በጣም ቅሌታሞች ናችሁ። በስመ አብ ወልድ። የማንም ወሬ መጨፈሪያና መዝናኛ ነው ያደረጋችሁልሽ። ይመቻችሁ። ምንም ማድረግ አንችልም ማለት ነው። አንገታችን እንድንደፋ አድርጎናል። ከአቅም በላይ ሆኖ ሊያውም ማለት ነው ሊያውም ከአቅም በላይ ሆኖ ምንም ማድረግ ተስኖን ነው። እድሜ ለማዱኬ ማዱኬ በሰላም አትግባ። ማዱኬ ያጥፋህ እዛው። አንተ ድሬዳም ጉድሮም ጀዝባ አቃጠልከኝ። አላህ አቃጥልህ። ሶስተኛ ጎል ሊሆን የሚገባ ኳስ እዛ ባክኖ እዛ ጨማልቆ ኳስ መቆጣጠር ኳስ መግፋት የማይችል ጀዝባ በ50 ሚሊዮን ፓውንድ ሸወድከን፣ አታለልከን። ለማንኛውም እኛ ማክሰኞን ቀይረዋለን፣ ወደ ድል እንመለሳለን። እንደነሱ 10 ምናምን ቀን ቁጭ አለ። እናቴ ትሙት አልደበረኝም። እያንዳንዱ የማንቸስተር ዩናይትድ ደጋፊ ችለ ነው። እኛ ዛሬ እንዴት አላሸነፍም ሳንችል በቃ እግዚአብሔርን ትችላላችሁ። በቃ ድላችሁን ሴሌብሬት አድርጉ። የአርሰናል ደጋፊዎች ግን ለ4 ዋንጫ ተዘጋጁ። በቃ ዩናይትድ ደጋፊ ዛሬ ይችላችሁ ነው። እግዚአብሔርን ትችላላችሁ። በቃ በልጣችሁ ነው። ይሄ ነው ማለት የምፈልገው። ምክንያት አልፈልግም። ይመቻችሁ። አርቴታ ዙቢሜንዲ የማይጠቅም የሻምፒየንስ ሊግ የኢንተር ሚላን ጨዋታ ላይ አጫወትኩ። ልጁ ተዳከመ። ያው በቃ አላስፈላጊ ስህተት ሲሰራ መሽ ራይስ አርፈን እኮ የመጣው ቻምፒየንስ ሊግ ተቀይረ ገብተህ ነው 10 ደቂቃ ምናምን እንዴ? ዛሬ እኮ መሮጥ ነበረብህ። እንዴት እንበለጣለን? መሀል ላይ እንበለጣለን። ራይስ እና ዙቢሜንዲ ነው አስገብተን። ኧረ በስመ አብ። ቅጥል ለሚያደርግ ውጤት በመድኃኒዓለም የሚገባው ቲም ነው ያሸነፈው። በቃ እንደዛ ብሎ ማለፍ ነው እንጂ አቻረግን ደግሞ እኮ በመጨረሻ ሰዓት አግብተን በቃ በዛ ሰዓት ኳሱን ኮንትሮል ማድረግ አለቀ። በቃ ጌሙን ኮንትሮል ከቻልን ሁለተኛ ጎል እንትን ለማድረግ በአንድ ኳስ እንዳለ ሚድፊልዱን ይቀንሱታል። ማንቸስተር ዩናይትድ 3 አርሰናል 2 የተጫዋቾች ሬቲንግ እንደ ሁል ጊዜው ይላችሁ ከበረኛ ነው የምንጀምረው። እናንተ ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። እግዚአብሔር ሆይ እኔ እንዴት አድርጌ ሬት እንደማረጋ ለሬት እንኳን የማይቀርብ ቲም ነው ያለን። በኢየሱስ ከራያ ነው የምንጀምረው። አንተ ቦር ሆነ ልንገራ ምንም ነገር እንዳ ዜሮ ምንም ማውራት ዜሮ ነው። ሂንካፔ ጋር ይላል። ሂንካፔ ምንድን ነው የምታደርገው? አንድ የሚያምር ክሮስ አደረክ መጀመሪያ፣ ከዛ በኋላ ምንም አልተጫወትክም። አንድ ነው የምሰጥ፣ አንድ በጣም ነው ማትችሉ። ከዛ ጋብሪኤል 3 ጎል ኮንሲድ እናድርግ። ጋብሪኤልና ሳሊባ እያሉ 3 ጎል ኮንሲድ እናድርግ አንችልም። 2 ነው ጋብሪኤል የምሰጥ። በጣም ነው ያናደርግ። ሳሊባ ወደፊት እየሄድክ እንደውም አሪፍ እየተጫወትክ ነበር 5። ከዛ በኋላ ቲምበር ወይ 2 ከ10
መሀል ላይ እንሄዳለን። ዴክላን ራይስ እና ዙቢሜንዲ ዛሬ ዙቢሜንዲ ምን አባ ነበር ስታደርጊ ነበር? ዙቢሜንዲ -5 በአንተ ምክንያት 2 ጎል ገባብን። በአንተ ማን አመቱን ሙሉ እንዳደነኩ ዛሬ ሰድባለሁ። ደደብነ በጣም የመጨረሻ ዴክላን ራይስ ጋር እንሄዳለን። ዴክላን ራይስ አልቻልክም። ኢነርጂው የለም። የቲማችን ኢነርጂ የዲስኮኔክት ሆኗል። ምን እንደተፈጠረ አላቅም። 0 ዴክላን ራይስ። ኦዴጋርድ የት ነበርክ? ማን የመጀመሪያውን ጎል አገባን። ጨዋታው ውስጥ ዲሳፒር አድርጓል። ማን ምን እያደረገ -5 ማን አችልም ሳካ ጋር እንሄዳለን። ሳካ አንተ ቂጥ እየሰጠ ማለፍ ለመድክ። ይኸው ካንተ የበለጠ ቂጥ ያለው ሰውዬ ገጠመ። ዶርጉ ምን ያህላል? ምንም ያክል ሰውዬ ጥቁር ሰውዬ እንዴት ነው የምታልፈው? ያን ሉክሾ ሎክ ያርግ። ወይኔ ሳካ -5 አንተ አችልም። ከዛ ጄሱስ ጋር እንሄዳለን። ጄሱስ ሜዳ ውስጥ ይኑር አይኑር ማረጋገጫችን አንድ ያሸማቀቀው ያሃ እንትናን ኮቢ ሜኖን ያሸማቀቀው ኳስ ሌላ ምንም 1 ከ10 አችልም። ትሮሳርድ -10 እንዳትጮት፣ ሁለተኛ ኳስ እንዳትነካ። ምን አባ በእነዚህ እንሸነፍ አምላኬ። ወይኔ ምን አርጌ ነው በእነዚህ ሜሪኖ ጋር እንሄዳለን። ሜሪኖ ገባ፣ እንደውም አገባ። ሜሪኖ የገባብን ጎል በአንተ ምክንያት ነው። እዛ ተሸማቀ በአንተ ምክንያት ነው የገባብን። በጣም ነው ያናደድከኝ። 3 ከ10 ነው የምሰጥህ። ማንቸስተር ዩናይትድ ሀያል ነው፣ ንጉስ ነው፣ ብራንድ ነው ብዬ ሳወራ የሚደብር ካለ ቢጃማ ለብሰ ገበያ ውጣ። በቃ አንተ ሲጀመር ስለ ማንቸስተር ዩናይትድ ሀያልነት አይገባህም። በቃ ተው። ይሄ ነው ሀያል ቲም። በቃ አሳምኖ አሸነፈን። ምንም አይነት ምክንያት ማብራሪያ፣ ምንም አይነት ምክንያት አያስፈልግም። ጠልዞ በሜዳችን እስከ ለንደን ሜዳችን ድረስ መጥቶ እኔ ማንቸስተር ዩናይትድ ነኝ፣ እኔ ቀያይ ሰይጣኖቹ ነኝ ብሎ አሳምኖ አሸነፈን። በቃ ምንም ምክንያት አያስፈልግም። በቃ ምንም አትቃጥያለሁ ማን። በዚሁ አጋጣሚ ለማንቸስተር ዩናይትድ ያላጨበጨበ ካለ ማለት ነው በመጋዝ እጁ ይቆረጥ። በቃ እግር ኳስ ነው አይደል? ስለማችን ነው የተሸነፍከው እንጂ ችላል ተሸነፍን። በቃ ስለማችን። ስለዚህ ስለማንችል ስለተሸነፍን ምንም አይነት ማብራሪያ ምክንያት አያስፈልግም። ማንቸስተር ዩናይትድ ይችላል። በቃ አለቀ። ፒስ አውት። በቃ በአላህ ተሸነፍን። ይሄ ነገር በቃ እውነት ነው። በዩናይትድ ተሸነፍን። እኔ አርቴታን አርሰናልን ፈረዋለሁ፣ አርቴታን አልፈረውም። በቃ አሉላ እኔ እውነቱን እኮ ነው ያወራው። ወላሂ ያዝነው ስኳድ ማንንም ይፈረዋል፣ ግን አርቴታ የልብ ይሰጣል። እኔ ትንሽ ስታጠቀው የሚደናበር ሊቨርፑልን አይታችሁታል አይደለም? ሊቨርፑልን ፈርስት ሃፍ አራውጠ ነው፣ ሰከንድ ሃፍ ዘና ብሎ አልጨወተብንም። አቻ ወጣንበትን ጨዋታ በኤሚሬትስ። ይሄው ዛሬም ዩናይትድ የተወሰነ ሲያጠቃ አርሰናል ውጥንቅጡ ወጥቶ እንዴት ነው የተጨነቅነው? ይሄን ነው ለዋንጫ ምን ሄደው በየአመቱ በቃ ሚኬል አርቴታ ሰርፕራይዝ አያልቅብህም። ባላ ትልቅ ጨዋታ እነ ሙኒክን ተገነድስልና ከኖቲንግሃም ጋር አቻ ትወጣለህ። ከዛ ዩናይትድ በሜዳ ይገርፋል። ኧረ አርቴታ አሁን በአላህ የዚህን አመት ሳምንት ደሞዝ ከልክሏቸውና ደጋፊው የምታከብሩ ከሆነ የዚህን ሳምንት ደሞዝ ከልክሉልን። ማለት ዛሬ ማለት ነው እንትን ይሄ ምንም ማውራ የለኝም። በቃ ምንድን ነው የምትጠብቁት? ሽንፈት እኮ አንዳንድ ሽንፈት ችግር የለውም። ስለዚህ ምንድነው አርሰናል? አረ ምንድነው? እሺ ውጤት አይተህ ገባክ። ከአንዴም ሁለቴ እንደዚህ አይነት ትሰሰራለህ እንዴ? ለአንተ ሲባል ቆይ መጀመሪያ ሲቲ አይጫወት እንዴ? አረ ተቃጠልን አርሰናል እንዴ? እኔ ማለት ነው ምን አይነት ስታርቲንግ ላይን አፕ ነው ሲጀመር አርቴታ ይዘህ የገባው? ምን አቀለው ነው? ኖቲንግሃምን አቀለው ነው? ምን ይሰራል ማርቲኔሊ? ምን ይሰራል? ትሮዛርድ እንዴት ታስቀምጠዋለህ? እንደዚህ አይነት ፐርፎርማንስ ላይ በአሲስትም በጎልም የቲሙ አንደኛ የሆነን ተጫዋች አስቀምጠ ጀምረ ምን ማለት ነው? እንዲህ ዋንጫ ምን ልጮተው? ሲቲ ጥሎ ውጤት አይተን ገብተን በስጤ ማድረግ እየቻለን ኧረ በጣም ያሳፍራል። የዛሬው በጣም ነው የሚያሳፍር። አፈር ብሉ።